السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد، فيا عباد الله، أوصيكم ونفسي بتقوى الله عز وجل. عباد الله، إن الله أنزل هذا القرآن العظيم لتدبره والعمل به، فقال سبحانه: أفلا يتدبرون القرآن أم على قلوب أقفالها. ومن سور القرآن الكريم التي تتكرر على أسماعنا، ونحن بحاجة إلى تدبرها ومعرفة ما فيها من الحكم والفوائد الجليلة، سورة الانفطار. وهذه السورة الكريمة تتحدث عن يوم القيامة وما فيه من أهوال وأمور عظام تشيب لها الولدان. فقوله سبحانه وتعالى: قال الله عز وجل: إذا السماء انفطرت، وإذا الكواكب انتثرت، وإذا البحار فجرت، وإذا القبور بعثرت، علمت نفس ما قدمت وأخرت. يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك. كلا بل تكذبون بالدين، وإن عليكم لحافظين كراما كاتبين يعلمون ما تفعلون. إن الأبرار لفي نعيم، وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين. وما أدراك ما يوم الدين، ثم ما أدراك ما يوم الدين، يوم لا تملك نفس لنفس شيئا والأمر يومئذ لله. عباد الله، الله سبحانه وتعالى مفرات زوتر እንደምን ባባለው አላህን መፍራት መተዋወስ መረሳት መቅረት የሌለበት ነገር ነው። ስንቃችን እሱ ነው። የተፈጠርንበት ዓላማ እሱ ነው። የጉዞ ማሳመሪያችን እሱ ነው። ቀብራችን ውስጥ ብርሃን የሚሆነን መልካም ስንቅ አላህን መፍራት ነው። የአኺራን ፈተና ሁሉ ተቋቁመን ማለፍ የምንችልበት ብቸኛው መንገድ አላህን ሱብሓነሁ ወተዓላ መፍራት ነው። ትእዛዛቱን በተቻለ መጠን በተቅዋ በተውሂድ በሱና ለአላህ ብቻ በማድረግ በሱና በማሳመር የአላህን ትእዛዝ ማክበር ማለት ነው። የከለከላቸውን ነገሮች አላህን በመፍራት መታቀብና መራቅ ነው ተቅዋ። ዒባደላህ፣ ሁል ጊዜ ስንቃችን ልናደርገው የግድ ይለናል። ካለሱ መኖሪያ የህይወት ማማሪያ የአኺራ መስመሪያ መንገድ የለምና። ዒባደላህ፣ እንደሚታወቀው አላህ ሱብሓነሁ ወተዓላ ቁርአንን ያወረደው ይህን ታላቅ ቁርአን የተከበረ ቁርአን ውድ ቃሉን ሱብሓነሁ ወተዓላ ያወረደው እንድናስተውለው፣ እንድንማረው፣ እንድንተገብርበት ነው። ተግባራዊ ማድረግ እንድንችል ነው። እንዲህ ይላል ሱብሓነሁ: ቁርአንና ሐዲስን ማስተዋል ለማይችሉ አፈላ የተደበሩነ አልቁርአን፣ ቁርአንን አያስተነትኑምን? አያስተውሉምን? በቁርአን አይገሰጹም አይመከሩምን? አም ዐላ ቁሉብን አቅፋሉሃ፣ ወይስ ልቦች ቁልፋቸው በላያቸው ላይ ተደርጎ ተቆልፎ ተዘግቶባቸው ነው ይላል አላህ። ቁርአን ማስተዋል ያልቻለ ማስተንተን ያልቻለ ልቡን መፈተሽ መመርመር ይኖርበታል። ደርቆ ከሆነ ማርጠብ ይኖርበታል። ተቆልፎ ከሆነ ማስከፈት ይኖርበታል። ማርጠቢያውም ማስከፈቻውም ማረጋጊያውም ቁርአን ነው። አላ ቢዚክሪላህ ተጥመኢኑል ቁሉብ ይላል ሱብሓነሁ ወተዓላ። ዒባደላህ፣ በተደጋጋሚ ከምንሰማቸው ሱራዎች መሃል ዛሬ አንደኛውን ሱራ ቆም ብለን እናስተውል። ሱረቱል ኢንፊጣር ውስጥ ያሉትን መልእክቶች እንገሰጽ፣ እንማርበት። ሱረቱል ኢንፊጣር የሚነግረን ስለ የውመል ቂያማ ነው። የውመል ቂያማ ስለሚከሰቱ የተወሰኑ ክስተቶች ይቃኛል። ከዛ በኋላ እጣፈንታችን የሰዎች እጣፈንታ ምን ይመስላል የሚለውንም ጭምር ለሁለት እንደሚመደቡ እነዛን ምድብ ለይተን ራሳችንን ማየት እንዳለብን ይነግረናል። ቂያማ ብዙ የሚከሰቱ ክስተቶች አሉ። ከክስተቶቹ አንዳንዶቹ አላህ ስብሓንሁ ወተዓላ የውመን የጅዐሉ ልዊልዳነ ሺባ ሕፃኑን ታዳጊ ልጅ ሽበታም የሚያደርግበት
በድንጋጤ የሚያስረጅበት ክስተት እንዳለም ይናገራል። የዛን ቀን በተመለከተ እዚህ ሱራ ላይ ምን አለ አላህ ኢዘ ሰማኡ እንፈጠረት ሰማያት በተሰነጣጠቁ ጊዜ ይላል አላህ የነበረበትን የአንድነት ይዘት ተለይቶ በሚረግፍበት ይከፋፈታል፣ ሰማይ ይቀልጣል፣ ይሰነጣጠቃል፣ ይረግፋል። ይሄ ክስተት በሚከሰትበት ጊዜ ይላል አላህ يقول المفسرون تشققت بأمر الله لنزول الملائكة ملائكة وردو زند بالله تزاز سماي ستكفافات ويقول الله عز وجل ويوم تشقق السماء بالغمام ونزل الملائكة تنزيلا سمايوش بدمنا بميك سنتعتقبت جزي يالله ونقراتشو ملائكة تكتات لا يوردالو الملك يومئذ الحق للرحمن ማንም ተቀናቃኝ ነኝ በማይልበት ሁኔታ ስልጣን ለአላህ ለአርህማን ብቻ እውነተኛው ስልጣን የሚረጋገጥበት ቀን ነው ይላል። ወካነ የውመን ዐለል ካፊሪን ዐሲራ የዛን ቀን በከሃዲያኖች ላይ እጅግ አስጨናቂ ከባድ ቀን ይሆናል ይላል አላሁ ዐዘ ወጀል። ወኢዘል ከዋኪቡ እንተሰረት ከዋክብቶችም በረገፉ ጊዜ ይላል አላህ ትንሹም ትልቁም ከዋክብት ፀሐይና ጨረቃም ሳይቀር ሁሉም የሚራገፉና የሚወድቁበት ጊዜ ወኢዘል ቢሓሩ ፉጅረት ባህሮችም አንዱ በሌላው ላይ ተከፍቶ በጋራ ባህሮቹ አንድ ወጥ በሚሆኑበት ጊዜ وهذه البحار تشكل 3/4 الأرض تقريبا أو أكثر እንደሚታወቀው የባህሩ ክፍል በምድር ላይ 3/4ኛውን ይይዛል። ይሄ ሁሉ በአንድ ላይ ይደበላለቃል። قال هذه البحار يوم القيامة تفجر ثم تسجر أي تشتعل نارا عظيما بحروች ይከፋፈቱና አንዱ በሌላው ላይ ይደበላለቃል። ከዛ በኋላ በእሳት ይጋጋላል። وإذا البحار سجرت إلى الله سورة التكوير ላይ ባህርም ደግሞ በሚነድበት ጊዜ ውሃ በባህሪው እሳትን ማጥፋቱ ይታወቃል አይደል? يوم القيامة ግን ልክ ውሃ እንደ ነዳጅ ሆኖ እንዳለ በእሳት በሚጋጋምና በሚቀጣጠልበት ጊዜ وإذا القبور بعثرت ቀብር ውስጥ ያሉት ሁሉ ወደ ውጭ በሚወጡና ቀብር ውስጥ ያለው እንዳለ ተበርብሮ ወደ ላይ በሚጎለጎልበት ጊዜ ይላል አላህ ውስጥ የተቀበሩት ሞታን ውስጥ ያሉት ግዑዝ አካላት ውስጥ ያሉት ሚኒራሎችም ይሁን ድልብና ሀብቶች በአጠቃላይ በሚወጡበት ጊዜ የዛ ቀን ምን ይከሰታል? ዒባድ አላህ ቃል አላህ ዓሊመት ነፍሱን ማ ቀደመት ወአኸረት ማንኛውም ነፍስ በዛ ሰዓት ያስቀደመችውና ያዘገየችው የሰራችው መልካም ስራ ወይም ክፉ ስራ ቀድሞ ድሮ የሰራችው ከጊዜ በኋላ የፈጸመችው ሁሉም ነገር በፊት ለፊት ይመጣል። መቼ ነው ከተባለ ዒባድ አላህ መዛግብቶች በሚዘረጉበት ቀን ነው። ሁሉም እቅራእ ኪታበከ ከፋ ቢነፍሲከ ልየውመ ዐለይከ ሸሂዳ ቁርአንን ቅራ መጽሐፉን ቅራ በምስክርነትም በመርማሪነትም ለራስህ ትበቃለህ በሚባልበት ቀን ይሆናል ያ ቀን። ሁሉም የተዘናጉት ዛሬ ዱንያ ላይ መልካም መስራት ያልቻለ የሰውን እምነት እያናወጠ ያለ አላህን መፍራት ያልቻለ በሐቅ ላይ መጽናት ያልቻለ ከሙስሊሙ ይልቅ ካፊሩ የሚመኘው ከሐቅ ይልቅ ባጢል የሚነክስበት ከሆነ ለአላህ መቆም ትቶ ለሰው የሚቆም ከሆነ አኺራውን የረሳ ዝንጉ ከሆነ አይነል መፋር ይላል። መሸሻዬና መጠጊያዬ የት ነው ብሎ ይሸሻል። የዛን ጊዜ እያንዳንዷ ነፍስያ የሰራችው በግልጽ ይመጣል። ማይመሰክርብን ነገር የለም። ዒባድ አላህ መላኢካዎች ይመሰክራሉ፣ መልእክተኞች ይመሰክራሉ፣ ምድር ሰማይ ይመሰክሩብናል፣ አካላችንም ይመሰክራል፣ መዝገባችንም ስራችንን በግልጽ ያስቀምጣል። ታዲያ የተዘናጋው የት መሸሻ መጠጊያ አለኝ ሲል የቁሉ ላህ ኢላ ረቢከ የውመኢዝን ልሙስተቀር ማረፊያና መጠጊያህም ሌላ መሸሻ ማምለጫ የለህም ወደ ጌታህ ነው ይባላል። ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር። ዒባድ አላህ ይሄኛውን ነገር አላህ ለምንድን ነው የሚያስጠነቅቀን? መዛግብት መጥተው ፊት ለፊታችን ቀርቦ እንመረመራለን። እቅራእ ኪታበከ ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ መዝገብህን አንብብ
بمرمارينت لراسه بكينه ليلا مرماري يسفلقهم يبالا ثم قال الله عز وجل يا أيها الإنسان ما غرك بربك الكريم أنت يسولج هوي إما زيقال الإنسان سيل يتوسل علماء بزو جزي الله الإنسان سيل كافرا نميفلقاوي لألو ببزو آيات شاقباب عندان دي دمو يسولجن بعدك على أيان ناقرال لما أن يوم أنت كهادي سوهوي يا الله أنت زاز يتأسكو سوهوي ما غرك ما الذي خدعك من دنيا التالله من دنو يشنقله هبتان مهنه بالسلطان مهنه زننيا مهنه عند فلك طينيا هنا يفلكو مفلت مقرط مچاله مزنانات مچاله على ميازه ነው የሚያታልله يا الله انت زاز على مكبره تسستابقا زم سلاله ما ቆየቱ ነው የሸነገለ حتى أقدمت على معصية ربك الكريم يتكبرون ጌታ ላይ እንድታምጽ ያደረገህ ማን ነው ያላቀው ቸሩ ጌታ ላይ እንድታምጽ ያደረገህ ምንድነው ያ ማለት እኮ سبحانه الذي أوجدك من العدم كان نبركبت ياسغنيه ጌታ ላይ እንድትተብት ምንድነው ያደረገ አፈጣጠርህን አሳምሮ ማታወቀውን አሳውቆ ከፍጥረታት ሁሉ አስበልጦ የሱን ጸጋ በክህደት ትቀበለዋለህ መልካምነቱን በክፋት ታስተናግደዋለህ فإن كان الذي غرك شبابك ወጣትነትህ አታለህ ከሆነ عبد الله ወደ እርጅና እንደምትሄድ ወቅ وإن كان الذي غرك غناك ሀብታምነትህ ከሆነ የሸነገለ فاعلم أن مصيره إلى الزوال موجد يمايكر مهونون وق وإن كان الذي غرك صحتك يعتللنا يشنقله يا الزناقه تيننته كونه فاعلم أن مصيرها إلى سقم تيننت توجدوا ودهمن بشتيننت يكيرال كذا جربا دغمو موتاله سلازي من الله الذي خلقك فسواك فعدلك وقرئ فعدلك يا أنتن سونتهن استكاكلو فترو استكاكلو يا سامرهن ጌታ سبحانه እንዳትገዛው ምን አዘናጋ ይላል ቁመና እኩል እጅግርህ ሁለት እጆችህ እኩል ሁለት እግሮችህ እኩል መሆን ያለባቸውን ከፈል እኩል አድርጎ አሳምሮ አስተካክሎ ያደረገህን ጌታ سبحانه አሳምሮ لقد خلقنا الإنسان في أحسن تقويم በሚለው መልኩ ያሳመረህ ጌታ في أي صورة ما شاء ركبك السبب فلقوا قرصنا مثل أنتن يعسكاكاو جيتان اندات تتعززو من التلله أي أن الله ركبك في أي صورة شاء بفلقوا مثل قرصنا يزتنا ويفتره سبحانه سو كسوش مهال بتعام قنجوالنا ملكة فومي بالالا مكاكلنيالا كأيالا تقورالا صيمالا أي داما ميبالم سنتينت ملكوتشالو ይህን ሁሉ እንዲህ አድርጎ አሳምሮ በማንነትህ የፈጠረህን ጌታ አላህ ተመልከት ማንኛውም የሚመለክ አካል መመለክ ከሚያስገድደው አንዱ ይህን ማድረጉ ነው አንዳንዱ በእስላም ስም ካፊር ከሆነ ለይቶለታል በእስላም ስም ግን የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ትእዛዝ እንደፈለገም ያሽከረክራል ሰማላችሁ አንዳንድ ሰዎች በራሳቸው እነሱ ፈጣሪ ብለው የሚያምኑት ሙስሊሞች ነን ብለው ያሰቡ ቦታ የሌለው ምንም መድረሻ የሌለው መነሻ መጨረሻ የሌለውን ጌታ አድርገው ይዙና አንተ ሙስሊሙ በሱና ላይ ያለው ቁርአንና ሐዲስ ነብዩ አለይሂ ሰላቱ ወሰላምና ሰሃባዎች ሰለፎች የነበሩበትን የምትከተለውን የምታመልከው ጣዖት ነው ብሎ ያስባል አይፈረድበትም ሰው ሁሉ በራሱ እይታ ነው ራሱ በሚያይበት እይታ ነው ሙታንን ባንብና መልክ ይሻለናል የሚሉ ሰዎች አሉ አይደል نسأل الله السلامة والنجاة أو يفلقوا يملكوا ችግር የለውም فمن شاء فليؤمن ومن شاء فليكفر على الله يفلق يمن يفلق يكاد ግን እንደፈለገ የፈለገ ይካድ ሲባል ዝም ብሎ አይደለም ዋጋህን እወቅ ግን ካድና ቅጣት አለ አይ ቅጣቱን እችላለሁ እቋቋማለሁ መቀጣት እየፈልግ እሳት ጀሃነም ቢገባ ምን አገባህ ብሎ ከገባ ይግባ ምንም ማድረግ አይቻልም የኛ አማናና ኃላፊነት ግን ሰዎችን ወደ ሐቅ መመለስ መምከር መገሰጽ ነው አውቆ የጠመመን መመለስ አችለውም አዋቂ ነኝ ያለውን ድርብርብ መሃይም መመለስ አችልም
ምንም ማረጋችንም አላህ ሂዳያ ይስጠው ካልሆነ ይገላግለን ከማለት በቀር የማያውቀውን ግን ማስተማር የሁሉም ኃላፊነት ነው። ልናመልከው ምንችለው አላህን ብቻ ነው። ሰሚ ተመልካቹ ከዓርሽ በላይ ያለው ጌታ ነው። አለኝ ያላቸው ዛቶች አለው ብለን እናምናለን። የወደደ ይውደድ የጠላ ቢጠላም ምንም ግድ የለንም። ማንም ምንም አይነት ስም ቢሰጥህ አብደላህ እንዳትሸማቀቅ። አላህን ስንት ነገር ብለውታል፣ የለህም እስከ ማለት ደርሰዋል። ሰድበውታል፣ ሐቁን ነፍገዋል፣ ስንት ነገር አድርገዋል። ነገር ግን ኑረዋል፣ ይሞታሉ፣ ከአላህ ጋር ይገናኛሉ። ስንቶቹም ያለፋሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስንት ነገር ተብለዋል። ሰሓባዎች ስንት ነገር ተብለዋል። በእምነታችን ጽኑ ማንነትና ግልጽ አቋም ማንም ምንም ቢል ወደ ኋላ መንሸራተት መንገዳገንና መጠራጠር አንችልም። ባጢል ሁል ጊዜ ይመጣና እንደ አረፋ ከፍ ይላል፣ ወዲያውን ይጠፋል። ፈኢዛ ሁወ ዛሂቅ ይሟሽሻል፣ ይሞታል። ለምንም ነገር ደንታ መስጠት አንችልም። ምናመልከው ፈጣሪያችንን አላህ ነው። በዚህ ማንነት ያስቀመጠንን ሱብሓነሁ ወተዓላ ነው። ثم قال الله كلا بل تكذبون بالدين ተከልከሉ ይሻላችኋል ታቀቡ። ወይንም እኮ በእርግጥ እናንተ የምንዳውን ቀን ታስተባብላላችሁ። የአላህን ትእዛዝ እንዳታከብሩ የገፋፋችሁ በአኺራ ስለማታምኑ ነው ወንጀል እንድትሰሩ የሚያደርጋችሁ። ግን ወቁ ወኢነ ዐለይኩም ለሓፊዚን በእናንተ ላይ ተቆጣጣሪዎች ተመድበዋል። ኪራመን ካቲቢን የተከበሩ መዝጋቢዎች አሉ ይላል ሱብሓነሁ ወተዓላ። ያዕለሙነ ማ ተፍዐሉን የምትሰሩትን ያውቃሉ አለ አላህ። ይመለከታሉ፣ ይሰማሉ፣ ይመዘግባሉ። ያዕለሙነ ማ ተፍዐሉን ሰው አይደለም የተናገረውን ያሰበና የወሰነውም ሁሉ ይጻፍበታል። ነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ኢማሙ ሙስሊም እንደዚሁም ቡኻሪ በዘገቡት ሐዲስ ላይ ምን አሉ? ኢዛ ተሐደሰ ዐብዲ ቢአን የዕመለ ሐሰነተን ባሪያዬ መልካም ሊሰራ በልቡ ከወሰነና በውስጡ ከተናገረ ፈአና አክቱቡሃ ለሁ ሐሰነተን ማ ለም ያዕመል ያንን ስራ ካልሰራው አንድ ሐሰና መዘግበለታለሁ ስለወሰነ ብቻ ማለት ነው። ፈኢዛ ዐሚለሃ በረው ያ የወሰነውን መልካም ስራ ፈአና አክቱቡሃ ቢዐሽሪ አምሳሊሃ በ10 እጥፍ እጽፍለታለሁ አለ አላህ። ልብ በል የነየተውን መልካም ነየተ አልሰራውም፣ አንድ ሐሰና መዘግበለታለሁ። ከሰራው በአነስተኛው ብዜት በ10 አባዛለታለሁ። ወኢዛ ተሐደሰ ቢአን የዕመለ ሰይአተን ፈአና አግፊሩሃ ለሁ ማ ለም ያዕመልሃ ወንጀል ሊሰራ ወስኖ ጠብዓን በሌላ ሐዲስ ላይ ለእኔ ብሎ ከተወ ይላል ለአላህ ብሎ ከተወ ያንን ወንጀል ካልሰራው እሰርዝለታለሁ፣ ይቅር እለዋለሁ። ፈኢዛ ዐሚለሃ ፈአና አክቱቡሃ ለሁ ቢሚስሊሃ ወፊ ሪዋየትን ኢነማ ተረከሃ ሚን ጀራኢ ወንጀል ከሰራ በአንድ ነው የሚይዝበት አለ ሱብሓነሁ ወተዓላ። በሌላ ዘገባ ላይ ይህን ወንጀል ሲተው ይቅር ምንበት ምክንያት ለእኔ ብሎ ስለተወ ነው ይላል ሱብሓነሁ ወተዓላ። ውስጣችን ያለው ነገር ራሱ ይመዘገባል ዒባደላህ፣ ኸይሩም ይሁን ሸሩ። ስለዚህ ለአኺራችን መዘጋጀት እንዳለብን ይሄ አያ ያሳየናል። አቁሉ ቀውሊ ሃዛ ወአስተግፊሩላህ አልዓዚም አልጀሊል ሊ ወለኩም ፈስተግፊሩህ ኢነሁ ሁወል ገፉሩ ረሒም ወልበሩል ከሪም። الحمد لله الذي بنعمته تتم الصالحات والصلاة والسلام على نبينا محمد بن عبد الله وعلى آله وصحبه ومن والاه. أما بعد وقوله تعالى إن الأبرار لفي نعيم آخرامي قدموا النقر كقلت سبها الله سويت له لتمدبالو ملكام سريوتشنا وانجلينوش يقدنو محل سفاري ميبال نقر يلا الله من على النزاب دقو سريوتش يا الله حكم يطبقوا የሰውን ሐቅ የሚጠብቁ በስራቸው ላይ መልካም ተግባር ላይ ጽኑ የሆኑ በልባቸው በመልካም የልብ ተግባር ላይ በጎ ሰሪዎች በአካላቸው በጎ ሰሪዎች እነዚህ ሰዎች ጸጋ ውስጥ ናቸው አለ ሱብሓነሁ ወተዓላ። ዱንያ ላይ ልባቸው በኢማን ጸጋና እርካታ ውስጥ ናቸው። ዱንያ ላይ ሰውነታቸውም እንደዚሁ እረፍትና ደስታ አለው። ቀብር ላይም እንደዚሁ ጸጋ ውስጥ ናቸው። አኺራ ላይም ጸጋ ውስጥ ናቸው። ሸይኹል ኢስላም እብን ተይሚያ ረሒመሁላህ ምን አሉ? ኢነ ፊ ዱንያ ለጀና ዱንያ ውስጥ ጀነት አለ አሉ።
من لم يدخلها لم يدخل جنة الآخرة دنيا وسط جنة على يعني جنة دنيا وسط مقبات يالشالة يا آخرة جنة مقبات هيتشلم بفتص ماله يا إيمان يا تقوى اللهم بمفرات يميقن يركاتنا دستا بتوحيد بسنة يميقن يرفت دستا يا دنيا جنة مبالو يهين مقبات يالشالة يهين مقمس يالشالة زلالموين جنة هيك أمساتهم مال وإن الفجار لفي جحيم نزعك هاديان النعمة أن يتشكو يتقاقالوا كباد جهنم مستناتشو إلى الله دنيا ليسك أي لباتشو جهنم سات وستنو برزخ من دزي يطبق عتشوال يوم القيامة يطبق عتشوال يصلونها يوم الدين يحسابوا يمن داو يمن مرمر يوكن ياتشن جهنم دمو يقبواتها على الله وما هم عنها بغائبين كزاكتات لأفتام يمسوروا يميكرم لهون يشلم أي كنسم رفت لهم فاتا يغنيم ثم قال الله وما أدراك ما يوم الدين اليوم الدين مالت من دهنا من أساوكه ملكتنيا ثم ما أدراك ما يوم الدين يا دين كان ويم يا يوم الدين ويم يمن داو كان من دهنا من أساوكه هلاتشونا الله نقرون كبدة لب دلو كسمربت بهالا يوم لا تملك نفس لنفس شيئا عند نفس لليلة ونفس منهم ما يواتبت جزينا ويلا زاري سنتوچو تاقالاتشو وداجي نبر انتنا عارف نبر يلال سيموت يلفلفال بس بوتا قن لمن يقبا موت السويق ربتنا أني لموت لمن يهون سوچو ብዙ ሰዎች ታቃላችሁ ፊዳ እንሁን ይያሉ ይፈግራሉ ያታልላሉ እስቲና ሞት ናግባ ሲባል ብዙዎችን ታቃላችሁ አይደል ልቀቁኝ ሰው ዘመድ ሲሞት ሐዘን ሲበረታ ቀብር ላይ ካልገባሁ ልቀቁኝ ያዙኝ ይላል ሰዎች ሲይዙት አረተው አልፈልግም ይላል ስንለቀው ግን ምን ላድርግ ይያለ ወደ ኋላ ይመለሳል ብዙዎቹ አታላዮች ናቸው የአላህ ትክክለኛ ባሪያዎች ሲቀሩ يوم القيامة عند نفس ለሌላው ነፍስ እንደፈለገው መሆን አይችልም 5 ሳንቲም መክፈል አይችልም ሁሉም ይሸሻል ሁሉም ካንዱ ይደብቅ አንዱ ከሌላው ይሸሻል አንዱ ከሌላው ይደበቃል ወላጅ ከልጆቹ ባለቤት ከባለቤቱ እያንዳንዱ ወንድምና እህት ቅርብ ዘመድ ወዳጅ የሚባል የለም ሁሉም አንዱ ከሌላው ይሸሻል يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه أهل العلم ይላሉ ለምንድን ነው የሚሸሹት حسنا قولونيال ጨምረኝን ብሎ እንዳይጠይቅ የሱ ወንጀል ወደሱ ወንጀል ተጋብቶበት ችግር ውስጥ እንዳይገባ የፈተናና የመከራ ጊዜ አይደለም አኺራ ዱንያ ላይ ሰው ሁሉ ይሸሻል ነፍሴ ነፍሴ ይላል አይደል የዛን ጊዜ የባሰ ነው የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም ሰሃባዎቻቸውን ሰብስበው ቤተሰቦቻቸውን ሙሽሪኮችንም ሰብስበው እገሌ እኔ አላዋጣችሁም ራሳቸውን ከእሳት አደጋ አድኑ ይያሉ እያንዳንዱን በብሔር በጎሳም ይሁን አንዳንዴም በዝርዝር አውስተው መናገራቸው የታወቀ ነው يوم لا تملك نفس لنفس شيئا والأمر يومئذ لله ነገሮቹ ትእዛዙ ውሳኔው ሁሉ የአላህ ብቻ ነው የሚሆነው الشيخ ابن عثيمين رحمه الله من قالوا مسلاته الله እዚህ ቦታ ላይ والأمر يومئذ لله ነገሮቹ ውሳኔው ሁሉ የዛን ቀን ለአላህ ብቻ ነው ሲባል ጥያቄ ሊነሳ ይችላል አንድ ሰው እንዴ በዱንያም በአኺራም ውሳኔው ለአላህ ሆኖ ሳለ ዛሬ ለሱ ብቻ እንዴት ይባላል ከተባለ መልሱ ምንድነው አሉ ان الامر لله تعالى يوم الدين وفيما قبله አው ትእዛዙ ውሳኔ ስልጣኑም ነገሮቹ ሁሉ የአላህ ናቸው በዱንያም በአኺራም በሁለቱም አገር ምንም ጥርጣሬ የለውም ላኪን ከዱንያው ይልቅ በአኺራው ላይ የበለጠ ጉልህ ይሆናል ሁሉም ባለስልጣናት ሁሉም ሀያላን ሁሉም ጉልበተኞች ሁሉም ፍጥረታት ከአደም አለይሂ ሰላም እስከ መጨረሻው ትውልድ ከኢብሊስ ጀምሮ እስከ መጨረሻው ጅን ፍጥረታት በሙሉ በአንድ ሜዳ በሚሰበሰቡበት ጊዜ አላህ ሀያልነቱን አሳይቶ እኔ መንግስት ነኝ እኔ ሀያል ነኝ የሚል ማንም በሌለበት ተጨባጭ ሁሉም በጋራ የሚመሰክርና የሚያረጋግጥበት ተጨባጭ ስላለ እንጂ ሁለቱም ዓለም እንደዛ ነው ይላሉ عباد الله أو ለአኺራ መዘጋጀታችን የግድ ነው ከምን ነዘጋጀበት ነገር አንዱ
ሁሉ ጊዜ በህይወታችን ውስጥ ብዙ ክስተቶች ይመጣሉ። የሆነ ነገር ይከሰታል፣ ሰው ይራወጣል፣ ይዘላል፣ ይወድቃል፣ ሁሉም የመሰለውን ይናገራል፣ ያልፋል። ሌላ ክስተቶች ይመጣሉ፣ እንዲህ ያደርጋል። ሰው ላይ የፈለገውን ውዥብር ይፈጥራል። ሰዎች ወደ ቀብር አምልኮት እንዲመጡ ብዙ ቅስቀሳ ይደረጋል። ያልተስማማቸውን ጸያፍ ቃል ይሰነዝራሉ፣ ክፉ ቃል ይናገራሉ፣ ይሳደባሉ። ሌላውን የሚተቹበትን ነገር ራሳቸው ሲሰሩ ታያለ። አሳፋሪው ነገር ይህ ነው። ሌላውን እየተቸሁ እኔ ምሰራው ከሆነ ምን ለውጥ አለኝ? ሌሎችን ስም ይሰጣሉ። ዋሃቢዮች እንዲህ ያደርጋሉ፣ ይቀጥፉባቸዋል፣ ያልተባለን ሁሉ ይላሉ፣ ራሳቸውን ያነክሳሉ። ለአላህ እንኳን ክብር የላቸውም ሲናገሩ፣ ለአላህ ክብር የላቸውም፣ ለዲናቸው ክብር የላቸውም። ስድቡ፣ ዘለፋ እድሜያቸውን ማይመጥን፣ ስልጣናቸውን ማይመጥን፣ ክብራቸውን ማይመጥን ነገር ይናገራሉ። ግድ የለም ሰውን ይናገሩ፣ እኛ አይገርመንም አይደንቀንም፣ ልማዳቸው ስለሆነ። አላህ ላይ የተዳፈሩ አሉ፣ መልእክተኛውን ሰለላሁ ዐለይሂ ወሰለም የተዳፈሩ አሉ። ታስታውሳላችሁ ባለፉት ጊዜያቶች አንዳንዶቹ መውሊድ ቢድዓ መሆኑ ሲነገራቸው እልህና እንትን ላይ ገብተው አንዳንዱ አላህ ወርዶ ቢደነግግ ይላል። ኢዘን ለማን ነው አላልንም? ውሸት ነው የምንለው ለዚህ ነው። አንዳንዶቹ መልእክተኛው ሰለላሁ ዐለይሂ ወሰለም ልደቴን አታክብሩ ቢሉ አከብራለሁ ይላል። ኢዘን ለማን ነው ይሄን የሚያደርጉት? ለስሜታቸው መሆኑ ጥርጣሬ የለውም። ሐቁ ይገለጣል። ማስተዋል የቻለ ያስተውላል። ስንቱ አስተዋለ፣ ስንቱ ነገሮች ተገነዘበ። ነገር ግን ከኛ የሚጠበቀው ምንድነው? ዲናችንን አሁንም እንማር፣ ዲናችንን እናጠንክረው። ሌሎች መጥተው ደፍረው መሳቂያና መጫወቻ እንዳያደርጉት እንጠንቀቅ። ለራሳችን እናስብ፣ ለልጆቻችን እናስብ፣ ለቤተሰቦቻችን እናስብ። ተውሂድን እንማር የመልእክተኞች ጥሪ ነው። አይ ሰው ተጠረጥራለህ አትጠረጥርም፣ ተዋቸው ያውሩ። ሰውን ሞኝ አድርገው ጅል አድርገው እንደፈለጉ ወደ ቀብር አምልኮት ወደ ሌላ እምነት መጥራት ነው የሚፈልጉት። የሚሰማቸው ግን መኖር የለበትም። አለም ያእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ይላል። አማኞች ያመኑት ሰዎች ልባቸው ለአላህ ዚክር ለአላህ ትእዛዝ ሊንበረከክ አልደረሰምን? ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብሉ ከዚህ በፊት መጽሐፍ እንደሰጡት ሰዎች ላይሆኑም አልደረሱምን ይላል አላህ። ምን ሆኑ ያለፉት ሰዎች? ፈጣለ ዐለይሂሙል አመድ መልእክተኞቻቸው የተላኩበት ጊዜ ራቅና ረዘመባቸው። ፈቀሰት ቁሉብሁም ልባቸው ደረቀ ይላል አላህ። ልባቸው ደረቀ። ወከሲሩ ሚንሁም ፋሲቁን ከነሱ አብዛኞቹ አመፀኞችና ከአላህ መስመር የሚወጡ ሆኗል። ዛሬም እኛ ዒባደላህ ዲናችንን ካልተማርን ዋስትና የለንም። ልብ በሉ ዒባደላህ፣ ዲናችንን የምንጠብቀው በመማር ነው። ቁርአንን ሐዲትን በመማር ነው። ነቢዩ ሰለላሁ ዐለይሂ ወሰለምና ሰሓቦች የነበሩበት ሰለፎች የነበሩበትን እምነት ስንማር ነው። ሌሎችን ምናሳፍረው አዋቂ የሚመስሉ መሃይማን፣ ስርዓት የሌላቸው፣ ለህዝቡ ክብር የሌላቸው፣ ለዲናቸው ክብር የሌላቸው። አንዳንዶቹ ከሙስሊሙ ይልቅ ካፊሩን ያከብራሉ። ምን አገባንኛ? ግን ወቅ ዓብደላህ አላህ ወለን ተርዳ ዐንከ ልየሁዱ ወለን ነሳራ ሐታ ተተቢዐ ሚለተሁም ይላል። የሁዳና ነሳራዎች የነሱን መንገድ ሙሉ በሙሉ እንደተከተል ካላመኑ በስተቀር አይወዱህም፣ ደስተኛ አይሆኑብህም ይላል አላህ ዐዘ ወጀል። ቆም ብለን ራሳችንን እንፈትሽ፣ ስለ ዲናችን እንማር። ሌላው ነገር ይቅርብን፣ ውጥረቶቹ ይቅሩብን። ቁርአናችንን ቁጭ ብለን እንማር፣ ሐዲሶቻችንን ቁጭ ብለን እንማር፣ ዓቂዳችንን እንማር። ማስረጃውን እንየው፣ እንፈትሸው። ጠንካራ ስንሆን ያ ውድቅ አካል ይወድቃል፣ ይፍረከረካል። ወደ አላህ ለመመለስንም ይጠቅመናል። عباد الله والحمد لله رب العالمين وصلوا وسلموا على نبينا محمد وعلى آله وصحبه أجمعين كما أمرنا الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين وعنا معهم برحمتك ومنك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين اللهم ودمر أعداءك أعداء الدين وأرنا فيهم عجائب قدرتك إنك على كل شيء قدير وبالإجابة جدير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين
اللهم ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير برحمتك يا أرحم الراحمين. اللهم ألف بين قلوبنا ووحد بين صفوفنا على الحق والهدى، إنك على كل شيء قدير. يا رب يا رحيم، يا رب يا كريم، ارحمنا واقض عنا الدين وأغننا من الفقر. اللهم كن لنا معينا ونصيرا. اللهم أحينا على الإسلام والإيمان وأمتنا على الإسلام والإيمان. اللهم كن لنا معينا ونصيرا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. وأقم الصلاة.